ሰላም ውድ ቻናላችን ቤተሰቦች እንዴት አላችሁ? ዛሬ ይዤላችሁ የመጣው ፖፖ ሊቭ እንዴት ከፍተን እንዴት አድርገን እንደምንሰራ ከመጀመሪያ እስከ መጨረሻ በዚህ ቪዲዮ ማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። በነገራችን ላይ ይህ ለዚህ ቻናል የመጀመሪያ ቪዲዮ ነው የሚሆነው። ሁለተኛ ቪዲዮ ነው ቻናላችን ነው ይሄ። ይህ ቻናላችን ኢትዮ ኦንላይን ፕላትፎርም ይባላል። ስለ ኦንላይን ፕላትፎርሞች ማስተዋወቅ፣ ማስተማር፣ አስተምሮ ወደ ስራ ማስገባት ይሆናል የዚህ የቻናላችን አላማ። እንዲሁም ይህን የቻናላችንን ሰብስክራይብ በማድረግ እንዲሁም ለጓደኞቻችሁ ሼር በማድረግ ቤተሰብ እንድትሆኑና እንዲሁም እንድታበረታቱን እናንተም ከኛ ጋር ሆናችሁ ልክ የኦንላይን ፕላትፎርሞች ላይ በጋራ እንድሰሩ ስል ከልብ ጠይቃችኋለሁ። አሁን ወደ ቪዲዮ። እሺ ቪዲዮን መጀመሪያ ፖፖ ሊቭ በጣም ብዙ ቪዲዮዎች ቢሰሩለትም ግን እንደዚህ አይነት የኦንላይን ፕላትፎርሞች ላይክ እንደ ፖፖ በጣም ብዙ ኦንላይን ፕላትፎርሞች አሉ። በአሁኑ ወቅት በጣም ብዙ ናቸው። ከነዚህ ውስጥ በየጊዜው አፕዴት ይጠየቃሉ። አፕዴት ሆኖ የዛሬ አመት የነበረው አከፋፈትና አሁን ላይ የነበረው አከፋፈት ይለያያል። ያው አንዳንድ ነገሮችን ይቀያየራሉ ወይም ያስተካክሉታል። ሁልጊዜ አፕዴት አለ። በእንደዚህ አይነት ኦንላይን ፕላትፎርሞች ላይ ሁልጊዜ አፕዴት የማይቀር ነገር ነው ማለት ነው። ዛሬ በአሁኑ ወቅት እንዴት አድርገን ነው ፖፖ ሊቭን ከፍተን በደንብ በወንድም ሆነ በሴት ያው ፖፖ ሊቭ የወንድ ራሱን የቻለ ህግ አለው፣ እንዲሁም የሴቶች ራሱን የቻለ ህግ አላቸው። እንዲሁም ካንትሪ ራሱ ዲፈረንት ያደርጋል ከሌሎች ሀገሮች ጋር። እሱን በደንብ አብራርቼ የምነግራችሁ ይሆናል። አሁን መጀመሪያ ቀጥታ የምንሄደው ከፕላይ ስቶር ላይ አዲስ የሆናችሁ ልጆች ከፕላይ ስቶር ላይ ሄደን ፖፖ ሊቭ ብለን ሰርች እናደርጋለን ማለት ነው። ፕላይ ስቶር ላይ እንሄድና በቀድሚያ ፖፖ ሊቭ ብለን እናወርዳለን። ካወረድናት በኋላ የሚያሳየን ነገሮች አሉ። እኔ ስላወረድሁት አፕዴት ነው የሚለኝ። ያው የቆየ ከሆነ አፕዴት ነው የሚላችሁ። ልክ አፕዴት የሚላችሁ ከሆነ እናንተ አፕዴት የሚለውን ነክታችሁ እንደዚህ አፕዴት ታደርጉታላችሁ። ግን ለመጀመሪያ ጊዜ እየከፈታችሁ ከሆነ ኢንስታል የሚለውን ነክታችሁ ዳውንሎድ ታደርጉታላችሁ ማለት ነው። ኢንስታል የሚለውን ነክታችሁ ዳውንሎድ ታደርጉታላችሁ። ዳውንሎድ ካደረጋችሁት በኋላ ያው ትንሽ እንጠብቀዋለን። ያው እንደዚህ ቃስ እያለ ዳውንሎድ ያደርገዋል። እኔ አፕዴት ስለሆነ አፕዴት እያደረገልኝ ነው። በነገራችን ላይ እንደዚህ አይነት የኦንላይን ፕላትፎርሞች ላይ መስራት የምትፈልጉ ልጆች እታች ላይ የቴሌግራም አድራሻችንን እንጽፍላችኋለን። ቀጥታ እዛ ጋር እየመጣችሁ እንዲሁም ፖፖ ሊቭ ላይ ከኛ ጋር መስራት የምትፈልጉ ካላችሁ አይዲያችንን ስክሪኑ ላይ እንዲሁም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እዛ ጋር መጣችሁ ጥያቄዎችን ያልገባችሁን ነገር መጠየቅ ትችላላችሁ። እንዲሁም ሌሎች አፖች ላይ በደንብ የምንሰራ ስለሆነ አንድ ብቻ አፕ ላይ ስለማንሰራ በየቦታው እናንተ እኛን በቴሌግራም ወይም በዋትስአፕ ማውራትና ስለ እንደዚህ ኦንላይን ፕላትፎርሞች ማወቅ እንዲሁም አብራችሁን መስራት ትችላላችሁ። በዚህ ረገድ ልንገራችሁ ይሄንን ብዬ ነው። አሁን ኢንስታል አድርጎ ይጨርሳል። ቀጥታ ኦፕን ይላል። ያው ኔትወርክ ነው ትንሽ ሶሪ፣ በዚህ ፈጣን ስላልሆነ ነው እንደዚህ ነው፣ ትንሽ ያቆየናል። ይሄው አሁን አፕሎድ አድርጎ ጨርሷል። ልክ የኔን አፕዴት ካደረገ ምን እንላለን? የእናንተ ደግሞ ኢንስቶል አድርጎ ሲጨርስ ቀጥታ ኦፕን ይላችኋል። እናንተም ይችን ኦፕን የምትሏን አንድ ጊዜ ነካ አድርጋችሁ ትከፍቱታላችሁ ማለት ነው። ስቴፕ ባይ ስቴፕ ከመጀመሪያ እስከ መጨረሻ መከታተል እንዳትረሱ እሺ። ምክንያቱም ስቴፖችን ከሳታችሁ ብዙ የሚቀርባችሁ ነገር ስላለ። እሺ ልክ እንደዚህ ይመጣልናል። አሁን ፖፖን የምንከፍተው በጉግል አለ፣ በፌስቡክ አለ፣ እንዲሁም ኢንስታግራም አለ። እታች ላይ የምትመለከቷቸው ደግሞ ምናምን በስልክ ቁጥር አለ ኖርማሊ ማለት ነው። እኛ ለመጀመሪያ ጊዜ ከሆነ የምንከፍተው ሎጊን ዊዝ ጉግል የምትሏን ይችን የመጀመሪያውን እንነካለን። ሶሪ ያው አንዳንድ ማስታወቂያዎችና የሚረብሹ ነገሮች ስላሉ ነው። እሺ እኛ ሎጊን ዊዝ ጉግል የምትሏን አንድ ጊዜ እንነካታለን። ከዛ እዚህ ጋር ምን አለ? አግሪመንት አለ። እሷን አንድ ጊዜ አክሴፕት እንላታለን። እሷን አክሴፕት እንላለን። ልክ እንደዚህ የኛን ጂሜል ያመጣልናል። ከነዚህ ውስጥ አንዷን እንነካለን። እናንተ አንድ ነው የምትሆነው ወይም ሁለት ነው የሚኖረው። እኔ ብዙ ኢሜሎች ስላሉኝ ነው ከነሱ ውስጥ መርጬ አንዱን እነካለሁ ማለት ነው። ከነሱ ውስጥ መርጬ አንዱን እነካለሁ።
እናንተም የምትፈልጉትን መርጣችሁ ትነካላችሁ። ከዛ ምን ይለናል እታች ካንስል እና ልክ እዚህ እንደምትመለከቱት ካንስል እና አግሪ ኤንድ ሼር የምትል ይመጣልናል። እኛ አግሪ ኤንድ ሼር የምትሏን እንነካለን ማለት ነው። አግሪ ኤንድ ሼር እሷን እንነካለን። ቀጥታ በጉግል ስለሆነ ሎጊን እያደረግን ያለ ነው። ይሄው ልክ እንደዚህ ያስመጣናል ማለት ነው። በጉግል ከመረጥን በኋላ አንዳንድ ነገሮችን ይሞላልናል። ከላይ እዚች ላይ እንደምትመለከቷት ፕሮፋይል አለች። ፕሮፋይል መስጠትም እንችላለን አለመስጠትም እንችላለን ማለት ነው። እዚህ ጋር ፕሮፋይል እናንተ የምትፈልጉ ከሆነ ይችን ነክታችሁ ቀጥታ ፕሮፋይላችሁን ስጡ። እዚህ ጋር ምን ይላል የኢሜይላችሁን ስም ያመጣላችኋል። ወርቄ 4528 የሚል ነው። እዚህ ጋር ነክቼ ቀይሯለሁ። ይሄን ለምሳሌ እኔ ቀጥታ ኢትዮ ልበለው። ኢትዮ እንዲባል ከፈለኩኝ ስሜን ኢትዮ ብዬ ቀይሯለሁ። እዚህ ጋር እድሜን አስተካክላለሁ። እድሜ እሺ እድሜ ላስተካክል። እሺ ዝም ብዬ 1996 ልበላለሁ። እዚህ ጋር 10 እዚህ ጋር 18 ኮንፊርም ብለዋለሁ። ልክ ይሄው ናሽናሊቲ ኢትዮጵያን ይላል። ተዛ እዚህ ላይ ማወቅ ያለባችሁ ነገር ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት ብላችሁ ክፈቱ። ወንድ ሆናችሁ በሴት ከከፈታችሁ ወይም ሴት ሆናችሁ በወንድ ከከፈታችሁ የፊት አሻራ ስለሚጠይቅ እንዲሁም በተለይ ደግሞ ሴቶች እናንተ ላይቭ ገብታችሁ ስለምትሰሩ ወንዶችም ላይቭ መግባት ትችላላችሁ። ግን ሴቶች በዋናነት ስቲል ኒድ የሚባል ነገር አለ። እንዲሁም ላይቭ ስትገቡ የሚሰጣችሁ ነገር አለ። እሱን የምታገኙት በትክክለኛ መንገድ ስትሞሉ ነው። በትክክለኛ መንገድ ማለት ነው። እሱን ካደረጋችሁ ቀጥታ የሚላችሁ ለምሳሌ እኔ በወንድ ስለሆነ የምከፍተው ሜል እለዋለሁ። ከዛ እዚች ጋር ኢንቪቴሽን ይጠይቃችኋል። ታች ኢንተር ዘ ኢንቫይት አይዲ ይላል። እዚህ ጋር ምን ብላችሁ ትጽፋላችሁ? እሺ ከዛ የኢንቪቴሽን ቦታ ላይ እናንተ 60 97 91 31 ብላችሁ ትሞላላችሁ። ልክ እንደዚህ ብላችሁ ስንት 60 97 91 31 ብላችሁ ትሞላላችሁ። ልክ እንደዚህ አድርጋችሁ ሞልታችሁ ከጨረሳችሁ በኋላ እታች ላይ ምን ምትላለች? ሰሚት ምትላለች። እዚች ጋር ሰሚት ትሉታላችሁ። ልክ እንደዚህ አድርጋችሁ ከሞላችሁ በኋላ ሰሚት። ከዛ እዚህ ጋር ምን ይለናል? ሎኬሽን ነው የሚጠይቀን። እዚህ ጋር ኮንፊርም እንለዋለን። ሎኬሽን ነው የሚጠይቀን፣ ኮንፊርም እንለታለን። እዚህ ጋር ዩዝ ይለናል። ቀጥታ የመጀመሪያውን ሰሌክት ታደርጉለታላችሁ። ይቅርታ ያው አንዳንድ ጊዜ ኔትወርክም ስለሚረብሸን ነው እንደዚህ የሚሆነው። ያ ልክ እንደዚህ ከፍትልናል። ተመልከቱት። ልክ በዚህ መልኩ እንከፍተዋለን ማለት ነው። ያው ኔትወርክ ነው ቀደም የረበሸኝ። ልክ እንደዚህ አድርጋችሁ ቀጥታ በስቴፑ መሰረት ትከፍታላችሁ ማለት ነው። ልክ እንደዚህ ከከፈታችሁ በኋላ ማድረግ ያለባችሁ ወሳኝ ነገሮች አሉ። እነሱን በጥሞና ተከታተሉ። ታች ላይ 5 ሴቲንጎች አሉ። ልክ የምትመለከቷት እዚች ታች ላይ በግራ በኩል የምትመለከቷት ይሄ ሆማችን ነው። ላይቭ የወጡ ልጆችን በሙሉ ያሳያችኋል። ይሄው እንደምትመለከቷቸው እነዚህ ሁሉ ላይቭ የወጡ ልጆች ናቸው። ቀጥታ ተዛ ሁለተኛዋን እንመለከታታለን። እዚች ላይ የምንመለከታት ፓርቲ ነው። ፓርቲ ማለት በላይቭ ያልሆነ ወይም ቪዲዮ ያልሆነ ቀጥታ ፓርቲ ላይ ብቻ ተቀምጠን የምንሰራው ነው። ፓርቲም ላይቭም ጥቅሙንም እንዲሁም ልዩነቱም በደንብ መምራት ይሆናል ማለት ነው። እዚች ጋር ደግሞ እንደምትመለከቷት መሀል ላይ ያለችዋ ልክችን ስንለካ ቪዲዮዎችን ነው የምታገኙ። ይሄው እነዚህ ቪዲዮ ፖስት የተደረጉ ቪዲዮዎችን በሙሉ ያሳያችኋል። እሱን ማየት ትችላላችሁ። እዚች ላይ ደግሞ ቀጣይ የምትመለከቷት እቺ የደወል ምልክት የምትመስሏ ይሄው ኖቲፊኬሽን የሚደርሰን ነው። እያንዳንዱ ኖቲፊኬሽን ቀጥታ ይደርሰናል ማለት ነው። እዚች ጋር የደወል ምልክቷን ስነኩ ኖቲፊኬሽን ይደርሰናል እያንዳንዱ። አሁን እዚህ ጋር ስለተመዘገብን ኢንቪቴሽን ስለሞላን ምናምን ነው በደንብ እንደዚህ አሁን የመጣ። እነሱን እየገባችሁ በየቀኑ ቸክ አድርጓችሁ ሁሉንም ቢሆን ማለት ነው። ሁሉንም በየቀኑ እያንዳንዱ ያገኛችሁትን በሙሉ ቸክ ታደርጋላችሁ። አሁን እዚች ጋር በቀኝ በኩል መጨረሻ ላይ እቺ የሰው ምልክቷን ትመስሏ እሷን አንድ ጊዜ ትነካላችሁ። ስትነኩ ያው እንደዚህ እንትኖች ይመጡላችኋል። ከላይ ላይ ኢትዮ 4298 ብሎ ሞልቶታል። ከታች እዚህ ጋር እንደምትመለከቷት እዚህ ጋር አይዲ አለች። አይዲ ይሰጠናል።
993944 ምትል አይዲ ያለችን እዚህ ጋር እንደምትመለከቱት አካውንታችን ተከፍቷል ማለት ነው። አሁን እኔ ይሄ በሰው ነው እየከፈቱኝ ያለውኝ። ይሄ በሰው አሁን እናንተ በወንድ ስለሆነ የከፈቱት ቀጥታ የሚሸጠው የፊት አሻራ ከዚህ በፊት የፊት አሻራ ሰጥቼበት ያላወቅኩትን ፊት ነው የምሰጠው ማለት ነው። ከዚህ በፊት ያልከፈታችሁ ሁለት ጊዜ መስጠት አይቻልም። የፊት አሻራ መስጠት ብትፈልጉ የት ጋር ነው የምትሰጡት? እዚች ጋር እንደምትመለከቷት አያት እዚች ጋር እሷችን ነክታችሁ ፌስ አውተንቲኬሽን ምትላለች፣ እንዲሁም ባይንድ ፎን ናምበር ምትላለች። ፌስ ትሰጣላችሁ ቀጥታ። ከዛም በኋላ የስልክ ቁጥራችሁን ባይንድ ታደርጋላችሁ ማለት ነው። ስልክ ቁጥራችሁ ኋላ በሌላ ስልክ ሎጊን ለማድረግ በደንብ ይጠቅማችኋል። የፊት አሻራውም እንደዛው። ግን ይሄን ካላረጋችሁ አካውንታችሁ ቢጠፋ ወይም ሞባይላችሁን ብትቀይሩ ሎጊን ማድረግ አትችሉም ማለት ነው። አትችሉም። እንዲሁም ላይቭም የፊት አሻራ ካልሰጣችሁ መግባት አትችሉም ማለት ነው። ስለዚህ ልክ የፊት አሻራ በደንብ ከሰጣችሁ በኋላ እሱን እምቢ ካላችሁ እንደገና ኮሜንት ላይ ያሳውቁኝ። እንደገና የፊት አሻራ እያሰጠሁ እኔ በኔ በዋና አካውንቴ ስለሰጠሁኝ ሁለተኛ መስጠት ስለማልችል ያላሳያችሁ ማለት ነው። ስለዚህ እሱን በደንብ ማሳያችሁ ይሆናል። እምቢ የሚላችሁ ከሆነ አሳውቁኝ። እኔ እንዴት እንደምትሰጡ ቀጥታ እንትን እላችኋለሁ ማለት ነው። አለበለዛም ልክ እዚህ ላይ መጀመሪያዋ ላይ ተሄዱና መጀመሪያዋ ላይ ሄዳችሁ እዚች ጋር የምትመለከቷት ሰርች ማድረጊያ አለች። ያትችን ሰርች ማድረጊያ እሷችን ከላይ ሰርች ማድረጊያው ላይ አይዲ ትጽፋላችሁ። አይዲ ምን ብላችሁ 60 97 91 31 ሶሪ እንግዲህ አንዳንድ ጊዜ እንደዚህ ነው ይቋረጥብናል። እሺ ለማንኛውም እንደዛ አድርጋችሁ ልክ አይዲያችንን ሰርች ታደርጉታላችሁ ማለት ነው። ሰርች ስታደርጉት ለእናንተ ኢትዮ ኮይን ሰለር የሚል ይመጣላችኋል ወደፊት። እሱን አንድ ጊዜ ነካ አድርጋችሁ ፓርቲ ጋር ትገቡና ማንኛውንም ጥያቄ መጣችሁ መጠየቅ ትችላላችሁ ማለት ነው። ማንኛውንም ጥያቄ መጣችሁ መጠየቅ ትችላላችሁ። አሁን ወደ ዋናው ጉዳያችን እንመለስና ልክ እዚህ ጋር ሁለተኛው ፕሮሰስ ማይ ኤጀንሲ የምትላለች ያትች እንደምትመለከቷት ማይ ኤጀንሲ የምትሏን አንድ ጊዜ እንነካለን። እንዳትረሱ ጥያቄ ካላችሁ ቅድም ሰርች ያደረኩበት ላይ ተሄዱና ቀጥታ ጥያቄያችሁን እንድትጠይቁ አይዲውን ሰርች አድርጋችሁ ፓርቲ ላይ ተቀምጣችሁ ማንኛውም ጥያቄ መጠየቅ ትችላላችሁ ማለት ነው። ከዛ እዚህ ጋር ጆይን ኤጀንሲ የምትላለች ኤጀንት መሆን አለብን ወይም ሆስት መሆን አለብን። አሁን እዚህ ጋር ስትሞሉት መጠንቀቅ ያለባችሁ እዚህ ጋር ሆስት ነው። መጀመሪያ ሆስት ሆናችሁ በደንብ ስለ ፕላትፎርሙ በደንብ ካወቃችሁ በኋላ ኤጀንት ትሆናላችሁ ከኛ ጋር ማለት ነው። ከኛ ጋር ኤጀንት ሆናችሁ ደግሞ እናንተ በስሮቻችሁ ልጆችን መያዝ ትችላላችሁ። ኤጀንት እኛ አንዳንድ ነገሮችን እናውቃለን ኤጀንት መሆን እንፈልጋለን ካላችሁ ደግሞ ዲስክሪፕሽን ቦክስ ላይ ወይም ቴሌግራም ላይ አናግሩኝ። የኤጀንት ሊንክ እልክላችሁና በሱ ቀጥታ ስገቡ ኤጀንት ሆናችሁ ትመዘገባላችሁ። ከዛ ልጆችን ኢንቫይት እያደረጋችሁ መስራት ነው ማለት ነው። አሁን እናንተ ልክ እዚህ ጋር ከመጣችሁ በኋላ 60 97 91 31 60 97 91 31 አሁን አብርሽ ፋሚሊ ነው። በቅርቡ ኢትዮ ኮይን ሰለር የሚል ይሆናል። እናንተ እሱን ከጻፋችሁ በኋላ እዚች ጋር እንደምትመለከቷት አብርሽ ፋሚሊ ነው ብሎ የሚመጣው። አሁን ምናልባት የቪዲዮ ስለሚቆይ ስሙ ስለሚቀየር አሁን ኢትዮ ኮይን ሰለር የሚሆነው እናንተ እንዳትወዛገቡ፣ መወዛገብ የለባችሁም። አብርሽ ፋሚሊ ወይም ኢትዮ ኮይን ሰለር ካለ የኛ ስለሆነ እናንተ ፕሊዝ ኢንተር ኤጀንሲ አይዲ የምትሏን አንድ ጊዜ ነካ ታረጉታላችሁ። ይሄው ልክ እንደዚህ ካለ በኋላ ኮንፊርም በሉኝ ላይ እዚች ጋር ኮንፊርም ትሉታላችሁ። ይሄው ልክ እንደዛ አድርጎ ኮንግራቹሌሽን ብሎ ይሄው የእናንተን ቀጥታ እዚህ ጋር ያመጣታል። ኢትዮ 2498 ብሎ ከአብርሽ ፋሚሊ የእናንተ ኤጀንት ነው ብሎ እዚህ ጋር ራይት አድርጎ ያመጣላችኋል ማለት ነው። ይሄው ዋናውን ጨረሳችሁ ማለት ነው። ከእንግዲህ በኋላ ታስክ ነው፣ ቀጥታ ወደ ታስክ ነው። አሁን በወንድ ስለከፈቱት ወንዶች ምን ነው የሚያደርጉት ስለሚሉት እንሄድ። እዚች ጋር እንደምትመለከቷት ሪዋርድ ምትላለች እሷን አንድ ጊዜ እንነካለን።
ሪዋርድ የምትሏን ስንነካ ቀጥታ የሚያመጣልን ነገሮች አሉት። ይሄው እዚች ጋኛ የምናገኘው ወንድ ስንሆን እዚች ላይ ፒኬ ሚሽን ፋን ክለብ እንዲሁም ዴይሊ የምትላለች እሷን አንድ ጊዜ ዴይሊ የምትሏን ነካ ስናደርግ ኦን ዘ ማይክ ታስክ ይልና 500 ይላል። በቀን 500 ነው። ኦን ዘ ማይክ ታስክ ፎር 30 ሚኒት ኢን ዘ ፓርቲ ኤንድ ላይቭ ይላል። ፓርቲ ላይ 30 ደቂቃ ስንቀመጥ ወንበር ላይ ማለት ነው ስንቀመጥ 200 ይሰጠናል። ለወንዶች ነው። እሺ ይህ ለወንዶች ነው። ኦን ዘ ማይክ 60 ሚኒት ሲሞላን ደግሞ ማይክ ላይ ተቀምጠን ወይም ወንበር ላይ ተቀምጠን 60 ሚኒት ከሞላን በኋላ ግን ደግሞ 60 ሚኒት ሞልቶን 5 ጊዜ ላኪ ብንለቅ ስለ ላኪም በደንብ በሚቀጥለው ቪዲዮ እንሰራለን። ላኪ ብናደርግ 300ን ይለቅልናል። 5 ጊዜ ጋምፕል በሌላ አነጋገር ጋምፕል 5 ጊዜ ደስ ባለን ሰው ላይ ጋምፕል ብናደርግ 300ን ይለቅልንና በቀን 500 ይሰጠናል። ፓርቲ ላይ 1 ሰዓት ተቀምጠን ማለት ነው። በኮይን ነው የሚሰጠን። ይህ የወንድ ታስክ ነው። ግን በሴቶችስ ብንከፍት በሴቶች ከሆነ 1 ሰዓት ተቀምጠን በኢትዮጵያ ሲሆን ነው። እንደየሀገሩ ቫሪያል ወይም ልዩነት አለው ብያችኋለሁ። እንደየሀገሩ ልዩነት አለው። በኢትዮጵያ የተከፈተ ከሆነ ወንበር ላይ ተቀምጠን በ1 ሰዓት 800 በ1 ሰዓት 800 6 አካባቢ አሁን ላይ ይሰጣል ማለት ነው። አሁን ላይ በየጊዜው አፕዴት ስለሚደረግ ይቀያየራል። ሁሉ ህጎች በደንብ ይቀያየራሉ። ስለዚህ ለሴቶች ይሰጣል። እንዲሁም ለሴቶች 8 ከሰጠ ላይቭ ይገባሉ። እነሱ ደግሞ ለወንዶች ላይቭ ለመግባት ሌቭል 5 ያስፈልጋል። እሺ ሌቭል 5 እንዴት ነው የምንገባው? ኤክስቼንጅ እያደረግን ቀጥታ በኤክስቼንጅ ሌቭል 5 ስንደርስ ላይቭ እንገባለን ማለት ነው። ሴቶች ላይቭ ሲገቡ ደግሞ ለነሱ 1000 ተጨማሪ ይሰጣል ማለት ነው። ከፓርቲው ሌላ ተጨማሪ ይሰጣል። በሌላ ሀገር ቢከፍቱት ደግሞ ለላይቭ 2000 ይሰጣቸዋል። ላይቭ ተቀምጠው 2000። ይሄው ልክ በየሀገርም ቫሪያል ወይም ልዩነት አለው ያልኳችሁ በዚህ ምክንያት ነው። እናንተ በኢትዮጵያ ከሆናችሁ በኢትዮጵያ ከፍታችሁ በወንድ ከሆነ ቀጥታ 500 ይሰጠናል። ሌላው ምንድነው? ወደ ፓርቲ እንሄድና ለምሳሌ ፓርቲ ላይ እንሄድ። ሌላ ኮይን የምንሰበስብባቸው መንገዶችን እዛው በዛው ላሳያችሁ። ለምሳሌ እዚች ጋር አንዱ ጋር እንግባ እስኪ። ስንገባ ምንድን አሉ እዚህ ጋር እንደምትመለከቱት እዚች ጋር በቀይ የምታዩት ነገር አለች። እዚች ጋር በቀይ የምታዩት 2 ነገሮች አሉ። ትሬጀር ቦክስ እና ላኪ አለ። ትሬጀር ቦክስ ምንላት በየ5 ደቂቃው 40 ኮይን ይሰጠናል። በየ5 ደቂቃው 40 ኮይን ይሰጠናል ማለት ነው። በየ5 ደቂቃው እንደምትመለከቱት እዚች ጋር በቀይ የምትመለከቷት ቦክሷ ያዲች ሰዓት የምትቆጥሯ ትሬጀር ቦክስ እንላታለን። በየ5 ደቂቃው 40 ኔትወርክ ካለን ነው የምትሰጠን። ኔትወርክ ከሌለን ግን 5 ልትሰጠን ትችላለች። ይሄ ሌላ ኮይን የምንሰበስብባቸው መንገዶች ናቸው። ሌላኛው ደግሞ እንደምንመለከቷት እዚህ ላይ ላኪ ነች። ይሄ ኮይን የምናገኝበት መንገድ ነው። ሌላኛው ምንድነው? ይሄንን ልጆች ናቸው የሚያስቀምጡት። ቫይራል እንዲወጣላቸው ልጆች ኮይን ያስቀምጣሉ። ለምሳሌ 500 ኮይን ለ50 ብለው ያስቀምጧል። አሁን እዚህ ጋር ምን አድርጉ? ፎሎ ናው የሚለውን ነክታችሁ ላይክ እንደዚህ ፎሎ ታደርጉታላችሁ መጀመሪያ። ከዛ ሰዓቷ 1 ደቂቃ ከ30 ሰከንድ ትቆዩና ኦፕን ስትሉት እንደ ኔትወርካችሁ ይሰጣል ማለት ነው። ይሄው ልክ ወደዚህ ስትሉት ይሄ ደግሞ 6 ደቂቃ ከ37 ቆይታችሁ ኮይን ይሰጣችኋል ማለት ነው። ይህም ኮይን የምሰበስቡበት ነው። ላኪ ያለ ላኪ ቦክሷን እየነካችሁ እንዲሁም ትሬጀር ቦክሷን እየነካችሁ ቀጥታ ተወስዱታላችሁ። እዚህ ጋር የምትመለከቱት አያታች ሜሴጅ ጋር ማንቀሳቀሰው ፋየር ወርክ ይባላል። እሱ ምንድነው? ፋየር ወርክ ልጆች ናቸው እነዚህ የሚለቁት። ይሄኛውም ልክ ፋየር ወርክ የሚለውን ለምሳሌ እኔ ነካል አድርገው ከነዚህ ሁለቱም ሌላ ቦታ ነው የሚወስደን። ነካል አድርገው ይሄው ልክ ስንነካው ፋየር ወርክ የተለቀቀበት ቦታ ላይ ይወስደናል። ተመልከቱት። ይሄኛውን ልክ እዚህ ጋር ድምጻቸው እንዳይረብሸን ልክ ድምጻቸው እንዳይረብሸን ነው የወጣው። ልክ ቅድሙ ቤት ስንገባና ስንቆይ በ60 ደቂቃ ውስጥ በ1 ደቂቃ ውስጥ ያ ማለት በ60 ሰከንድ ውስጥ
ሪችት ይተኮሳል። ያ ማለት ልክ የተተኮሰ ሰዓት ለኛ ኮይን እንደ ኔትወርካችን ይሰጠናል። 30ም 50ም 100ም ይሰጠናል። አንዳንድ ጊዜ ቪአይፒም ያስፈልገናል ለዚህ ነገር ማለት ነው። ቪአይፒ ያስፈልገናል ለዚህ ነገር። እነዚህ ነገሮች ወንዶች በየቀኑ ኮይን የሚሰበስቡባቸው መንገዶች ናቸው ማለት ነው። ስለዚህ ወንዶች በዚህ አይነት መልኩ ሴቶችም ቅድም በነገርኳችሁ መልኩ መሰብሰብ ትችላላችሁ። ቅድም እንደነገርኳችሁ ጥያቄ ማንኛውንም ጥያቄ ካላችሁ ልክ የምትመለከቷት ላይ የሰርች ምልክት አለች። እሷን ነክታችሁ ቀጥታ 60 97 91 31 ብላችሁ ገብታችሁ ወንበር ላይ ማንኛውንም ጥያቄ ጠይቁ። ከኛ ጋር አብራችሁ ስሩ። እንዲሁም እታች ላይ ቴሌግራም አስቀምጬላችኋለሁ። ቴሌግራም ላይ ማንኛውንም ጥያቄ እንዲሁም ዋትስአፕ ላይ መጠየቅ ትችላላችሁ። እንዲሁም ይህ ቻናላችን ሁለተኛ ቻናል ወይም ሁለት ቻናል ነው ያለን። ይህ ስለ ኦንላይን ፕላትፎርሞች የምናስረዳበት የምናስተምርበት የምንወያይበት ስለሆነ እሱን ለጓደኞቻችሁ ሼር አድርጉላቸው። እናንተም ሰብስክራይብ በማድረግ እኛን አበረታቱ። እስካሁን ስለተከታተላችሁን እናመሰግናለን።